ሰላም ጤና ይስጥልን እንደምን አላችሁ? ይህ ጨፌ ወቅታዊ ጉዳዮችና እንዲሁም ነባራዊ ሁኔታዎችን ተያይዞ ከልዩ ልዩ እንግዶች ጋር የምናደርገውን ፕሮግራማችን ዛሬ እነሆ አንድ ብለን ጀምረናል። ከዚህ ጋር ተያይዞ እንግዳችን ዛሬ ለመጀመሪያ ጊዜ እንግዳችን የዚሁ የአዶ ገነት ወይም የአዲስ አበባ ፍንፍኔ ልጅ ሆኖ የሚገኝ እንዲሁም ኦሮምኛ የማይችል ነገር ግን ስሙ ማን ነው ከየት ነው የሚለውን አብረን የምናየው ይሆናል። እኔም የሚያቀርብላችሁ ፕሮግራሙን አዘጋጅቼ የሚያቀርብላችሁ ጨፌ ሚዲያ ዳይሬክተር የሆንኩ ሰኚ ደሹ የአዲስ አበባ ወይም የአዶ ገነት ልጅ ሆኜ ሳለው ነገር ግን ያው አማርኛችን እንደምትመለከቱት ይሆናል። እንግዳችን ራስህን እንድታስተዋውቅ ለውድ ተመልካቾቻችን ልጋብዝህ ወዳለሁ። አመሰግናለሁ። በቅድሚያ አቶ ሰኚ እንግዳ አድርጋችሁ በስቱዲዮአችሁ ስለጋበዛችሁኝ እጅግ አድርጌ ነው የማመሰግነው። ለሚ ገዳ እባላለሁ። የዚሁ ከተማ ተወላጅ፣ የምኖረው ቦሌ ክፍለ ከተማ አካባቢ ነው ማለት ነው። አመሰግናለሁ። እንግዲህ ዛሬ በልዩ ሁኔታ ያገናኘን እኔም አዲስ አበባ በቀድሞ ልደታ ክፍለ ከተማ 02 በአሁኑ ጦር ኃይሎች ወረዳ 9 ፊት ለፊት የሚገኝ ከጦር ኃይሎች አካባቢ የተወለድኩኝ ማደገዌ ወይም ያደግኩት እዚሁ ወይራና አካባቢዋ ላይ የሆንኩ ሲሆን እስኪ የአዲስ አበባ የቀድሞ የድሮ የልጅነታችን ትውስታን አንዳንድ ነገሮችን አንስተን እንዲሁም ደግሞ አዲስ አበባ ማለት እርድናው ምን አይነት ነው የሚል አንዳንድ ሰሞን ኢትዮጵያ ሪቪሌጅ የሚለውን አንዳንዶቹ እጅግ በጣም ልዩ የአዲስ አበባ ልጆች ሆኖ ራሳችሁን ነጥሎ መንግስት ሳይሆኑ መንግስት ሆኖ እንዲሁም ደግሞ ለመንግስት የመንግስት ፕሪንሲፕሎች መንግስትን መደገፍ ማለት ምን ማለት ነው የሚለውን ሳያውቁ በእውቀት ሳይሆን በሙቀት የተሞላ ከመሆኑ አንጻር እስኪ እንዴት ትረዳለህ የዚህን ቲም ኢትዮጵያ ሪቪሌጅ የሚለው ወይም በአብርሃም አሸናፊ የሚመራ አግባብ ነው? ኢትዮጵያን ፕሪቬል ነው የሚለው የአደረጃጀቱ ስም። ያው በስም አደረጃጀት ይባል እንጂ ምንም አይነት ህጋዊ መሰረት የሌለው የመንግስትን ተቋም የሚያብጠለጥልና የሚሰርብ ነው። እስከ ሚኒስተር እስከ ቢሮ ኃላፊ ደረጃ ያሉ እንትንና ወጣ ያለ አመለካከት ያለው አሊያም ደግሞ ሼፕ ለማድረግ ስታስብ ከግሩፑ ከቲሙ የሚያስወጥበት ሂደት ነው ያለው። ይሄን ሂደት እኛ ለሚመለከተው የመንግስት ቢሮ ማሳወቀናል። የሚሄድበት መንገድ በህቡ ተደራጅቶ ከተማ ላይ የማይሆን ኢሜጅ ወደሚወስዱበት ደረጃ ላይ እየደረሰ ነው። በስም ኢትዮጵያን ፕሪቬል ነው የሚለው ውስጡ ግን አስተሳሰቡ እንዳለ ስህተት የተሞላበት ነው። ይሄ ደግሞ በመንግስት መዋቅር ውስጥ ያሉትን እንትኖች ምናልባት ልታሰሙት ትችላላችሁ። የሚያደርገው ነገር እጅግ በጣም ልክ ያልሆነ ስድብ ሁሉ ያለበት ነው እና ይሄ ነገር ሃይባይ ሊኖረው ይገባል። ምክንያቱም ከተማዋ ህብረ ብሔራዊ ናት፣ ሰፊ ከተማ ናት። ይሄ ሁሉ ነዋሪ ባለበት ሁኔታ ላይ ደግሞ እንዲህ አይነት ሂደቶች ሲኖሩ የመንግስትም ዝምታ እስከ መቼ እንደሆነ ስልክ ቁጥሩን ማንነቱን ብቻ ለእኔ ስጡኝ ብሎ የሚሰራበትን መስሪያ ቤት እንደ ሽፋን በመጠቀም ከተማው ላይ ራሱን እንደ መንግስት አክት የሚያደርግበት ሁኔታ ስላለ ይሄ ነገር ደግሞ ከተማው አንጻራዊ ሰላም ያለበት ሁኔታ ስላለ ወደ አልሆነ አስፈላጊ ነገሮች ውስጥ የሚገባበት ሁኔታ ነው ያለው። ይሄ ነገር ሊቆም ይገባል የሚል ሀሳብ ነው ያለኝ እንደ አንድ የከተማው ነዋሪ ማለት ፈልጋለሁ። አመሰግናለሁ። የአዲስ አበባ ከተማ ማስተዳደር ከንቲባን የክብር ዶክተር ክብርት ወይዘሮ አዳነች አቤቤን በአንድ በኩል የአንበሳ በአንድ በኩል እሳቸውን አድርጎ በአንድ በኩል ደግሞ ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድን በአንድ በኩል አድርጎ በመሀል
አንበሳን አድርጎ የኢትዮጵያ ክብር የሆነችውን ሰንደቅ ዓላማም መደባ አድርጎ ነገር ግን ፌደራል መንግስትን ይደግፋል የሚያስብለው ኮከቡ ይሁን እንጂ ውስጠ ወይራነቱ ወይም ውስጠ ተልኮው ሞያ አንበሳ ነባሪቷን ኢትዮጵያን በዳግመኛ እናንሰራራታለን ይላል አይደል? ትርጉሙ እንደዛ ነው መሰለኝ። ዳግም ተንሰራራለች ነባሪቷ ኢትዮጵያ ይላል። ብልጽግና ደግሞ ወይም ክብር ዶክተር አብይ አህመድ ጠቅላይ ሚኒስትራችንም ሆነ ክብርት ከንቲባችንም አዲስቷን ኢትዮጵያ ግስጋሴዋ በዓለም ደረጃ ከፍ እናደርጋታለን ነው የምንለው። እኛም እንደዛው ነው የኛም ዓላማ አይደል? በተረጋጋ መንፈስ ህብረ ብሔራዊ የሆነችዋን የአፍሪካ መድን የሆነች የኢትዮጵያ ዋና ከተማ የሆነችዋን አዲስ አበባን ወይም ፍንፍንን ሁሉም ብሔር ብሔረሰቦች ተዋህደው የሚኖሩበትን በጋራ ነው የምናነሳት እንጂ በጥቂት በ5000 ሰው ጉለትን እንሞላለን ብሎ የምነሳ የአንድ አካባቢ ተወላጅ ብቻ የሆኑትን አጋጥሞ ከሆነ ከዚህ በፊት በጉባኤ ላይም ተሳትፌ ነበር መሰለኝ። በጉባኤ ላይም ምርጫ ሲመረጥ በየክፍለ ከተማ ስራ አስፈጻሚ ደልድሎ አስቀምጧል። 11ዱም ክፍለ ከተማ ላይ ይህ ሰው 11ዱም ክፍለ ከተማ ላይ አንዳንድ ሰው ዋና ስራ አስፈጻሚን አስቀምጬላቸዋለሁ። ከሱ ጋር ተገናኙ። እንዲሁም ማንኛውም ሰው አንድም ነገር ችግር የሚፈጥር ከሆነ ስልኩንና ማንነቱን ብቻ ላኩልኝ ብሎ ነው የሚለው። እዚህ ጋም ደግሞ እስኪ በመሃል እናዳምጥና ለመሰረጀነት የአዲስ አበባ ልጆች ይፈረዱ። ከኢትዮጵያ ፕሪቨልስ አሶሲዬሽን የተሰጠ መግለጫ ለመላው ለአዲስ አበባ ወጣት በሙሉ ይህ የኢትዮጵያ ፕሪቨልስ የአዲስ አበባ ወጣቶች አሶሲዬሽን ነው። እኛ የአዲስ አበባ ወጣቶች በዚህ አሶሲዬሽን ለወጣቶች ጥሪ በማድረግ ለብዙ ጊዜያት የማይደፈሩ የሚመስሉትን ችግሮች በመድፈር ለአዲስ አበባ ወጣቶች ችግር መፍትሄ በመሆን ትላንት የተገለለውን ወጣት ዛሬ የእኔነት ስሜት እንዲሰማውና የልማቱ ተቋዳሽ እንዲሆን አልፎም ሀገሩን፣ ወገኑን፣ ቤተሰቡንና ራሱን እንዲያበለጽግ ለሁለተኛ ጊዜ ወደዚህ አሶሲዬሽን እንድትቀላቀሉ ስንል በትህትና ጥሪ እናስተላልፋለን። በዚህም መሰረት ወደ አሶሲዬሽኑ ለመቀላቀል ከዚህ በታች የተዘረዘሩ የኢትዮጵያ ፕሪቨልስ ከፍተኛ የሥራ አስፈጻሚዎች በተቀመጠው ክፍለ ከተማና በስልክ ቁጥራቸው በቴሌግራም በውስጥ መስመር ላይ ብቻ ማግኘትና መመዝገብ የምትችሉ መሆኑን እያሳወቅን፣ ነገር ግን ወደ አሶሲዬሽኑ ለመቀላቀል ማሟላት ያለባችሁ ቅድመ ሁኔታ ስላለ ያንን ስታሟሉ የምትስተናገዱ ሲሆን ቅድመ ሁኔታውም አንደኛ የቲክቶክ አካውንታችሁን፣ ሁለተኛ የቴሌግራም አካውንታችሁን፣ ሶስተኛ የዋትስአፕ አካውንታችሁን የኢትዮጵያ ፕሪቨልስ ሎጎ ስታደርጉ ብቻ መስተናገድ እንደምትችሉ እያሳሰብን፣ የኢትዮጵያ ፕሪቨልስ ሎጎ ያደረጋችሁ ግን በየክፍለ ከተማችሁ በተቀመጠው የሥራ አስፈጻሚዎች አስማማው አማኑኤል የንፋስ ስልክ ላፍቶ ክፍለ ከተማ ሥራ አስፈጻሚ፣ ወይዘሮ ሳባ ለማ የልደታ ክፍለ ከተማ ሥራ አስፈጻሚ፣ አቶ ጸጋይ መኩሪያ የቂርቆስ ክፍለ ከተማ ሥራ አስፈጻሚ፣ አቶ ፍራውል ገመችስ የለሚ ኩራ ክፍለ ከተማ ሥራ አስፈጻሚ፣ አቶ ጌትነት ካሳው የልደታ ክፍለ ከተማ ሥራ አስፈጻሚ፣ ወይዘሮ ሳብለ ለይኩን የጉለሌ ክፍለ ከተማ ሥራ አስፈጻሚ፣ አቶ ሁሴን ናስር የአራዳ ክፍለ ከተማ ሥራ አስፈጻሚ፣ አቶ አቤኔዘር ታደሰ የአቃቂ ቃሊቲ ክፍለ ከተማ ሥራ አስፈጻሚ፣ ወይዘሮ ሰላማዊት ለማ የአቃቂ ቃሊቲ ክፍለ ከተማ ሥራ አስፈጻሚ፣ አቶ ቴድሮስ ጌታቸው የቦሌ ክፍለ ከተማ ሥራ አስፈጻሚ፣ አቶ ሻፊ አህመድ የኮልፌ ቀራኒዮ ክፍለ ከተማ ሥራ አስፈጻሚ፣ አቶ ናትናኤል ፍቃዱ የቦሌ ክፍለ ከተማ ሥራ አስፈጻሚ፣
አቶ አቤኔዘር ታደሰ የአዲስ ከተማ ክፍለ ከተማ ስራ አስፈጻሚ፣ አቶ ብርሃኑ ከፍ ያለው የየካ ክፍለ ከተማ ስራ አስፈጻሚ። ስልክ ቁጥር በቴሌግራም በውስጥ መስመር የአዲስ አበባ መታወቂያ፣ ሙሉ ስም፣ የትምህርት ደረጃ፣ ስልክ ቁጥር በመላክ ወደ አሶሲዬሽኑ መቀላቀል እንደምትችሉ እየገለጽን የኢትዮጵያ ፕሪቨልስን ሎጎ ያላደረገ ሰው የማናስተናግድ መሆኑን ልናሳውቅ እንወዳለን። ይህን ይመስላል። ብቻም አይደለም ተው አቁም ሲባል የጎበዝ አለቃ ነኝ ብሎ የጎበዝ አለቃ አዲስ አበባ ውስጥ ፈላጭ ቆራጭ ነኝ 97 ታግለናል። አዲስ አበባዎች 97 ቅንጅት ሆነን ያድግን ታግለናል። እክልን እንደዛ አድርገናል። ታሪክ ያዋለት ወዳጅ እኛም አላልንም። 10 ዓመት ከ3 ወር የታሰርን ሌሎችም ታስረን የወጣ ነው። ነገር ግን ስለሱ ጉዳይ ሳይሆን የአዲስ አበባ ልጆች የሚፈልጉት ከሁሉም ከአዲስ አበባ ዙሪያና ከየክልል የመጡትም ተዋውዶ በፍቅር በአንድነት አብሮ መኖርን እንጂ እንዲህ አይነት አደረጃጀት አስጊ ነው። ለነገ ተነጎዳው 11ዱም ክፍለ ከተማ ላይ ስራ አስፈጻሚን መድብ ያለው ዋና ስራ አስፈጻሚዎች አሉኝ። በከተማ ደረጃ ግብር የመንግስትንም ግብር ባለበት ራይድ ሁሉ ባለበት በቁርጥ እንዲከፈል አስደርጋለሁ፣ አስወስናለሁ። ይሄን እንደሚያደርግላቸው እመኑ በማለት እዚህ ጋም ድምፁም ምን አይነት መልእክት እንዳለው ልናይ ይገባል። ሞአ አንበሳ አስተሳሰቡ ሞአ አንበሳዊ አስተሳሰብ ነው። የሞአ አንበሳ የቀድሞዊ ስርዓትን ኢምፓየራዊ አስተሳሰብን ይዞ ጨፍልቆ መግዛት፣ ሌላውን ማግለል፣ አትምጡብኝ ወደ አዲስ አበባ አትምጡብኝ ብሎ ከየክልል የመጣውን ምን ያህል እንደሚያሳድድ ምን ያህል ለመግደልም ለማስገደልም እንዲሁም የመንግስትን ባለስልጣናትን አንዳንድ ቢሮዎች እየሄደ ፎቶ አብሯቸው በመነሳት ፎቶ እየተነሳ የጸጥታ ኃይልንም የመንግስት ሚኒቴሪ ኦሮሚያ ውስጥ በተለይ የኦሮሚያ ሚኒቴሪንም ፎቶ አብሮ በመነሳት የኦሮሞ ልጆች ማሳደድ እንዲሁም አዲስ አበባ ከተማ መስተዳደር ብልጽግና ቅርንጫፍም በመግባት ፎቶ በመነሳት የተለያዩ ድብቅብቆች ስብሰባ እያካሄደ እንዲህ አይነት የጎበዝ አለቅነትን የት ያደርሳል? መረጋጋቱ የተሻለ ነው የሚል ነገር አለኝ። ከነኚህ ጋር ተያይዞ የአዲስ አበባ ልጆች ማለት ወዴት ቢያመሩ መልካም ነው ብለህ ታስባለህ? ለምን? ጥሩ። እኔ ምናልባት አሁን ማህበሩ እንደ ማህበር ልበለው እንጂ ኮቴሽን ውስጥ ይግባ ማህበር የሚለው ወርድ በራሱ እና 5000 እንኳን ያልሞላ ነው 1000 ምናምን ገደማ ነው አባል አለኝ ብሎ የሚያስበው። በጎን መንግስት እንደግፋሉ ይላል። በክብርት ከንቲባና በክብር ጠቅላይ ሚኒስትሩ ደግሞ የተሾሙ ትልልቅ ሚኒስትሮችን ሊንኩን ማሳየት ይቻላል። ክቡር ዶክተር ለገሰ ቱሉን፣ የከተማዋን የኮሚኒኬሽን ቢሮ ኃላፊ ወይዘሮ እናትአለም አዲስን ማንቋሸሽ፣ መሳደብ ሁሉ አለ። እንግዲህ የተሻለ አፈጻጸም አላቸው ተብሎ የተሸለሙ የቢሮ ኃላፊ ናቸው። እውቀት የላትም እንደ ኤሊ የምትንቀራፈፍ እያለ ቃል በቃል የሚሳደብ ግለሰብ ነው። ያ ሁሉ መሸሸጊያው ምንድን ነው? የሚሰራበት ቦታ እንደ ትልቅ እንትን እያደረገ ራሱን ኢጎ በጣም ከባድ ነው። ይሄ ቀጣይ ላይ ከባድ ስለሚሆን ነው እኛም እዚህ ጋር ይሰማናል ምክንያት መተን እዚህ ጋር ቀርበን የምናወራው። ሌላውና ዋነኛው ደግሞ ከተማ መስተዳደሩ ትልቁ ገቢው ገቢ ነው፣ ግብር ነው። በትራንስፖርት ዘርፍ ላይ ብዙ ወጣቶች ስራ እድል ፈጥረው የራሳቸው ራይድ፣ ፈረስ፣ ያንጎ ፈጥረው ይሰራሉ። ግብር በቁርጥ እናደርግላቸዋለን። እንደ ድሮ 10,000 15,000 አለ፣ ማስረጃው ማየት ይቻላል በቪዲዮ እና አሁን ወጣቱ ይሄን ተስፋ አድርጎ ሲመጣ ኖ ትራንስፖርት በቁርጥ አይደለም፣ ከምትሰራበት ራይድ እና ፈረስ ሄደህ ታጽፋለህ ደብዳቤ 50,000 60,000 ትከፍላለህ። በአንድ ዓመት ውስጥ በሰራሁ ተመልክ ማለት ነው። ይሄ ሁሉ ምንድን ነው? ስራ ዕድል የተፈጠረላቸው ልጆች ራሱ በአጉል ተስፋ እዛ ነገር ውስጥ ገብተው የማይሆን ነገር ቢሮ ላይ ኢሜጁ እንዲበላሽ እያደረገ ነው። ይሄ ራሱ ግብር ካልተከፈለ ይሄ ሁሉ ልማት አይኖርም። ይሄ ሁሉ እንዳይደረግ እያደረገ ነው። ስለዚህ
ይሄ ሁሉ እኛ የምናወራው በመረጃና በማስረጃ ስለሆነ የሚሄድበት አካሄድ ኮምፕሊትሊ ሮንግ ነው። በስተት እኔም ገብቻለሁ ግሩፕ ላይ ወጣቶችም አሁንም ያሉ አሉ፣ ፓርቲሲፔት የሚያደርጉ ልጆች አሉ። ግን ትክክል እንዳልሆነና መንገድ የሳተ ብሎም ወጣቱን ለማይሆን ጥፋት ውስጥ የሚከት ውስጡ ሲመረመር ተልኮ ሌላ ስለሆነ አይዞ ያለውም ሰው ካለ ኖ ብሎ ልጁን ቆንጠጥ ቢያደርጉት የሚሄድበት መንገድ ተገቢና አጥፊ ስለሆነ አሉ። በተለያየ ቦታ የወጣት አደረጃጀቶች ከተማው ላይ የከተማ ወጣትና ስፖርት ቢሮ ወጣት ክንፍ ተብሎ ሊኖር ይችላል። በፓርቲ ደረጃ በቢሮ ደረጃ ወጣትና ስፖርት ቢሮ አለ። የአዲስ አበባ ከተማ ወጣት ማህበር አለ። ምንድነው ዓላማ እንኳን ብለህ ስጠይቀው ተዋቸው እነሱን፣ ይሄ የወረዳ ክፍለ ከተማ አይደለም የኛ ይልሃል። ማንኛውም መዋቅር ደግሞ ከወረዳ ነው የሚጀምረው፣ ክፍለ ከተማ እያለ ነው ከፍ ከፍ እያለ የሚሄደው። ይሄ ሁሉ ሲሆን ደግሞ ይሄ ምናምን ያችሁን የወረዳ ክፍለ ከተማ እዛ ጣሉ እያለ ሁሉ ካቢኔቲም ውስጥ ግቡ ሂዱና ከፈለጋችሁ ትክክል። ይሄ ሁሉ እያለ ህዝብና መንግስትን እያራረቀ ነው፣ ወጣትና መንግስትን እያራረቀ ነው። ሰው የወረዳ መዋቅር ውስጥ ካልገባ በምን አይነት መልኩ ነው የስራ ዕድል የሚፈጠር? እኔ ስራ ዕድል ፈጥርላችኋለሁ ይላል። ይሄው 6 ወር 4 ወር ሆኖ ምንም ነገር የለም። ስለዚህ ወጣቱ ደግሞ አጉል ተስፋ ውስጡ ላይ ካነገበ ፎር ዘ ኔክስት ጥያቄ ይጠይቃል። መንግስት እንዲህ ብዬ ነበረ የታለ ይላል። ይሄ ከመሆኑ በፊት በሚመለከተው የወረዳ መዋቅር የክፍለ ከተማ መዋቅር ታቅፎ መሄድ ነው ያለበት ይላል ቃል በቃል። ይሄ ምንም አይነት የፓርቲ አባል መሆን አይጠበቅባችሁም። ካልሆነ እኮ ይሄ የህቡ አደረጃጀትን ነው የሚፈጥረው። ስለዚህ የሚመለከታቸው ወጣቶች ወደ የሚያዋጣቸው የህብረት ስራ ማህበርም ሊሆን ይችላል፣ በግልም ሊሆን ይችላል፣ ተሰማርተው የራሳቸውን ገቢ የሚፈጥሩበትን መንገድ ቢያመቻቹ፣ ፕላስ የልጁን መንገድ ደግሞ የሚሄዱበትን እንትን የሚመለከታቸው የጸጥታ አካላት ኖ ማለት አለባቸው። ፕላስ ልጁ ያለበት የጥላቻ እንትን ሰማይ ነካ ነው። አጉል ሙድ እያያዘ አምቦ ሊሄድ ይችላል። ከሸገር ከተማ የጸጥታ ኃላፊዎች ጋር ፎቶ ሊነሳ ይችላል፣ ግን ልቡ ሌላ ነው። ስለዚህ ሁሉም ሰው ሊነቃ ይገባል የሚል ሀሳብ ነው ያለኝ ማለት ነው። አዎ አንድ ላይ ደግሞ ምንድነው ሰሞን የታዘብኩት ነገር ቢኖር ተንበርክከ በሊቭ ላይ አንድ ክያ የሚባል ልጅ አለ። ተንበርክከ ይቅርታ ጠይቅ በጣም ይገርማል። ተንበርክከ ይቅርታ ጠይቅ የአዲስ አበባ ልጆች ብሎ ተንበርክኮም ከጠየቀ በኋላ ያሬድ ባልቻ ወይም ልጅ ያሬድ እንኳን ጓደኛዬ ነህ ግን እባክህን ሰላም በለው ሲል ሰላም ብለሃል አልለውምም አላልኩምም ሰላም አላልኩምም አልልምም ይቅርታ ይጠይቅ። ይቅርታ ከጠየቀ በኋላም እሺ አሁንስ እንዴት ነው እክሌ ይታሰር ካላችሁ መታሰር ያለበትን ሰው ፎቶ ይላል መረጃው። እክሌ ይታሰር፣ ዳለቻ ይታሰር፣ ክያ ይታሰር፣ እክሌ ይታሰር፣ አሁንም ነገም የምታሰር ሰው ካለ ይታሰር ብላችሁ ፕሮፋይላችሁ ላይ አድርጋችሁ ልቀቁልኝ እና ስልኩንም ላኩልኝ፣ ወደ አንጠልጥዬ ያስገባላችኋለሁ ይላል። ስህተትን በስህተት ማረም አይቻልም። ስህተትን በስህተት ማረም አይቻልም። አንድ ሁለተኛ ኢንሳ ነው የሚሰራው። አመት አይሞላውም። ወደ ሚዲያ ሲመጣ ወደ ቲክታክ ሲመጣ አመት አይሞላውም። መቼ ነው የመጣ መሰለን? በቀለ ወያ ከባህር ዳር ይዤው የመጣው ነኝ አሁን ጠብቁኝ ብሎ በመኪና ውስጥ እዚህ ሾው ሰራ። በፕሌን ሄዶ መጣ። ያምጣ ግን እሱ እርግጠኛ አይደለሁም። ለእኔ ግልጽ አይደለም። ማለትም በቤት መኪና ነው አሁን ተናግሮ በ10 ደቂቃ በኋላ ከበቀለ ወያ ጋር ተገናኝተዋል። እስኪ በቀለ ወያን እንፈልግና አንድ ቀን እናናግረዋለን ፈቃደኛ ከሆነ። ምናልባት ከፈራ እንጂ ይፈራል። ለነገሩ ይሄ አደረጃጀት ያለው ሰው ጥሩ አይደለም፣ ከስሩ አጥቂ ነውና ይሄ ጋንግስተር ሄዶ ወደ ጋንግስተር ቡድን አስፈሪ ነገር ነው። ከተማ ትረበሻለች። እኛ አዲስ አበባ ነው ተወልደን ያደግንም፣ ስቲል አሁንም አዲስ አበባ ነው ያለሁት። አብዛኛውን ጊዜ ውሎዬ በኦሮምኛ ልናገር፣ በኦሮምኛ ሊወል እድገቴም ከሁሉም ብሔር ብሔረሰቦች ጋር ቢሆንም ግን
በዚህ ልክ ጥግ ነካ ጥላቻ ጥሩ አይደለም። በቀደም እሱ ሁሉንም የመንግስት ባለስልጣናቶችንም ሙልጭ አድርጎ ዶክተር ነገሳ ቱሉን የኢትዮጵያ ኮሚኒኬሽን ሚኒስትር ናቸው። በጣም ያናክል ስድብ ማስፈልግ ስድብ ውርጅብኝ አወረደበት። እንደገና ደግሞ የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ፣ የአዲስ አበባ ወጣትና የስፖርት ጽህፈት ቤት ኃላፊ እንዴ የአዲስ አበባ ወጣት ማህበር እኮ መስዋዕት የከፈልንበት ድሮ የአዲስ አበባ እንዴ በጣም የአዲስ አበባ ወጣት ማህበር 90ዎች ውስጥ ብቻ አይደለም ከዛ አመጣቱ እጅግ በጣም እነ ብሩክ ጣሊያን የሚባል ብሩክ ወርቁ የሚባል ነበረ የአዲስ አበባ ወጣት ማህበር ፕሬዝዳንት። ብሩክ ወርቁ እጅግ በጣም ኮትኩቶ ያሳደገን ዘርፈ ብዙ ከኮልፌ ነው የነበረ ፕሬዝዳንት፣ የኢትዮጵያ ፕሬዝዳንት ክብር ነፍሳቸውን ይማርና አቶ ግርማ ወልደ ጊዮርጊስ እጅግ በጣም የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ነበረ ተጠሪነቱ የአዲስ አበባ ወጣት ማህበር የነበረው። በእነሱ አማካኝነት የነበረን አደረጃጀት ያ ሁሉ ፍቅር የአዲስ አበባ ልጆች በጣም የሚገርም መሰረት አላቸው። እንደዚህ አይነት እንደገና ደግሞ ንግግሮቹ የአራዳ ቋንቋ ብሎ የምናገረው ንግግሮቹ የራፓ ዘፈኖችን እየዘፈነ ለአመራር ብቁ ያልሆነ እና ወጣት የአዲስ አበባን ወጣት የማይወክል ዲሲፕሊን የሆኑት የአዲስ አበባ ወጣት አፍቃሪ ነው፣ ፍቅር አላቸው። የአዲስ አበባ ወጣት ትሁት ናቸው። በነገራችን ላይ እየተጨቆኑም ቢሆን ተጽዕኖ ተፈጥሮባቸው የሚኖሩ ናቸው። እኔ ከማንም በላይ ከምንም በላይ እንደ አዲስ አበባ ልጆች የሚያዛዝኑኝ የለም። ለዚህም ነው አሁን ለምሳሌ ጨፌ 15400 ወጣት አለው አባላት። በእያንዳንዱ ወጣት ስር 3 ወጣት አለ። ወደ 247,800 ቤተሰብ አለ ማለት ነው ጨፌ ውስጥ። ግን እኛም አላልንም። አንድ ሁለተኛ እንዲህ አይነት እኔ ገብቻለሁ፣ አንተም ተሳስተ እንደገባ እኔ የተቀላቀልኳቸው ለታ ምንድነው ያደረጉ መሰለ ሊቭ ላይ ነበርንና ቲክታክ ላይ ሊቭ ላይ ሆነን 5 ሰው ካንተ ከአማርኛ አሳይንት ጋር ተያይዘው ምስክር 5 ሰው ምስክር አምጣ ብሎ 5 ሰው ምስክር አመጣው። 5ቱም አዲስ አበባ ልጆች መሰከሩልኝ። የአዲስ አበባ ልጅ ነው እናውቀዋለን፣ ኧረ እባክህን እዚህ አካባቢ ነው ከኛ ጋር ነው እዚህ እነ ሺ ደበሌ ቀራኒዮ ምናምን ብለው መሰከሩት። ያም ቤተሰብ ባክግራውንዳቸው ጉራጌ ሆነው እዛው ከኛ ጋር ያደጉትም ቤተሰቦችን የሚያውቁትም መሰከሩት ከሁሉም። ከዛም በኋላ ነው አዲስ አበባ በቃ ሰኛ አዲስ አበባ ነው ብሎ የወሰዱልኝ። ኦኬ እግዚአብሔር ይስጣቸው ስለወሰዱልኝ። ነገር ግን እንኳንም እዛ በዛ ልክ አስመሰከርኩት። ሆኖም ግን አሁን ዳለቻ ወንጀለኛ ነው፣ ብሩክ ወንጀል የለበትም፣ የአዲስ አበባ ልጅ ነው ብሩክ ብሎ ቁጭ አደረገ። ብሩክ ብሩሃ የሚባለው በፍርድ ቤት የተፈረደበት ነው በሌለበት እንደገና ያን ሁሉ ስድቦችን ስድብ አይደለም። በነገራችን ላይ በኦሮሞና በደቡብ ህዝብ ላይ ያተኮረ ጥላቻ አደረጃጀት ነው። ይሄ አደረጃጀት ለአማራም ልጆች የማይበጅ በአማራ ልጆች ላይም በኦሮሞ ልጆች ላይም በደቡብ ልጆች ላይም ኢቭን ትግራዋንን እንኳን ብዙ ማካትት አንድ ደግሞ አለ አዲስ አበባን እናነቃለን የሚል ሰንደቅ ዓላማ ኮከብ ያለበት ሰንደቅ ዓላማና አንድ እንትን ብሎ ደግሞ ሌሎች አሉ ውጭ ሀገር ካናዳ ሆኖ እነ ጪሱ የሚባሉት ትግራዋን የሚባለውን አይቴ ከሆነ እነሱም የአዲስ አበባ ልጆች ነን ይላሉ። ግን በትግርኛ ጭፍጭፍ አድርጎ ነው የሚሰድቡንና ይሄም ከባድ ነው። መንግስት ኃይል ይገባል። እንደዚህ አይነት ነገሮችን ኢንሳ ነው የሚሰራው ይላል። ኢንሳ ነው የሚሰራው አብራም ኢንሳ ነው የሚሰራው። ስልኩን ላኩ፣ የክሌ ስልክ ላኩ፣
የአንዳንዷን ስልክ ጠልፌ በቁጥጥር ስር ነው ያሉት ወዘተ ብሎ ነው የሚያስፈራራው የምዝተውም። ይሄ ስጋት በሰራተኞች ላይ በእኛ በምንንቀሳቀሰው በስራ ለመንግስት እጅግ በጣም ደማችን እስከ መክፈል ድረስ ከመንግስት ጎን የተሰለፍን የአዲስ አበባ ልጆችንም እንዲሁም የክፍለ ሀገር የክልሎች ልጆች የተረጋጋን ልጆች አለን። የተረጋጋን ልጆች አሉ ከየክልል የመጣን በስራ ምናምን። ለምሳሌ አዲስ አበባ ውስጥ 199 ወጣት ስራ እድል ተፈጥሮላቸዋል በጨፌ። አሁን ለ385 ካሜራማኖች ስራ እድል እየተፈጠረላቸው ያለበት ሁኔታ አለ። እንዲሁም በንግድ ዓለም ላይም እያሰለጠናቸው ገቢ ምንጫችሁን ማሰልጠን ያለበት መንግስትን ተንተርሰን ሳይሆን መንግስት ሊደግፈን የሚችለው ብዙ ነገር አለ። ይሄንን አክል ራሱ መንግስት መልካም አስተዳደርን ባያሰፍን ኖሮ ፍትሃዊ የሀብት ክፍፍልን የአደረጃጀት መብት ፍቃድ ባይሰጠን ህግን ባያከብርልን ኖሮ ይህን አክል መብት ባይጠበቅልን ኖሮ መስራት አንችልም። ስለዚህ መንግስት እንደ አገር መንግስት ማለት ግለሰብ ማለት አይደለም። ከነምናምን ባለቤትን ከወደድከት ከነምናምን ነው የሚባለው። ስለዚህ ክብር ጠቅላይ ሚኒስትራችን ዶክተር አብይንና ክብርት ከንቲባችን አዳነች አቤቤን የምንወዳት ከሆነ ከነ ፖሊሲያቸው ከነ አመራሮቻቸው ከነ መዋቅራቸው እስከ ወረዳ ከወረዳ እስከ ቀጠና ከቀጠና እስከ ብሎክ ድረስ ያለውን የነሱን የስርዓቱን የብልጽግናን አደረጃጀት ስልቱን ህግና ደንቡን አምኖ ተቀብሎ ከሆነ ሁሉን ወስደን መንግስትን አክብረን አገዛዙ ብቻ ሳይሆን ስርዓቱንም ህግንም ፓርቲውንም በእውነትና ከልብ ተቀብለን መደገፍ አለብን እንጂ ብልጽግና ማለት ጠቅላይ ሚኒስትር እና ከንቲባ ማለት አይደለም። ይሄ ሊሰመርበት የሚገባ ብዬ ማምነው እኔ እንደዛ ነው ማምነው። ብልጽግና ማለት ብልጽግና መሪዎች ናቸው። በአዲስ አበባ ከተማ ደረጃ ከተማን ስርዓትን ወክሎ የሚመሩት ክብርት ከንቲባ ናቸው። ለጊዜ ናቸው። ክብር ጠቅላይ ሚኒስትራችንም ጠቅላይ ሚኒስትር ናቸው። የኢትዮጵያ ህዝብ ናቸው። ለኢትዮጵያ ህዝብ ለኢትዮጵያ ውክልና ያላቸው ጠቅላይ ሚኒስትር ናቸው። ወደ ፓርቲ ሲኬድ ፕሬዚዳንት ናቸው። የፓርቲያቸው ፕሬዚዳንት ናቸው። የኢትዮጵያ የብልጽግና ፓርቲ ፕሬዚዳንት ናቸው ወይም ሊቀመንበር ናቸው። ነገር ግን ፓርቲያቸው የት ድረስ ናለ? እስከ እኔና አንተ ድረስ ናለ ማለት ነው። ታች መሬት ድረስ ናለ እንጂ በሙቀት በሚሯረጥ አይደለም። ወጣቱ የሚያስፈልገው ስራን የሚያገኝበት፣ ዳቦ የሚበላበት፣ ገንዘብን በጥሬ ሰርቶ ላቡን ጠብ አድርጎ የሚያገኝበት ስራን ነው የሚፈልገው እንጂ እንደዚህ አይነት ፍጭትና አገላይነት በስም ለሚገዳ ስለተባልክ ብቻ አትመረጥም ተብለ የተባረርክበት ሁኔታዎች ሳይሆን ሰኞ ሂደሹ ስለተባልኩት የሚገለል ሳይሆን እስከ 7 ቤት የምጠየቅበት ሳይሆን ወጣቱ የነብር ጣቱ አዲስ አበባዎቹ በጋራ ተጠርንፋችሁ የማንም ድብቅ የፖለቲካ አጀንዳ ይዘው የሚዞሩት እንዳይጋልበን ተጠንቀቁ። ፈረሶች አይደለንም የምንጋለበው፣ ሀያም አይደለንም። ሁሉ ጊዜ በማንም ሀሳብ ከመሬት ተነስተው ሁሉ ከኛ ነቅጦ ከመሃላችን እየወጣ ጸጉሩ ስለመለጣ ሱፍ ስለለበሰ ብልጣ ብልጥ ተጫውቶ ከበላይ አካላቶች ጋር ስለተግባባ እኛን ሊነዳን አይችልም። አዲስ አበባዎች በስትክክል በእርግጠኝነት ትረዱኛላችሁ። እኔም የመክራው የአዲስ አበባ ልጆችን ከዚህ ጋር ተያይዘው አንድ ምክር ነው የሚመክራችሁ። በህብረት ሲባል በህብረት ስራ አደራጃችኋለሁ።
11ዱም ክፍለ ከተማ ላይ ያሉትን 122 የአዲስ አበባ ወረዳዎች ያሉትን 2860 የአዲስ አበባ ከተማ ቀጠናዎች አሉ። ቀጠና የሚባል አለ። ከወረዳ በታች ቀጠና የሚባል 2860 አሉ። አሁንም አባሎቻችን አሉ። በእኛ አባላቶች አማካኝነት በጨፌ ወጣቶች አማካኝነት በየቀበሌዎቻችሁ፣ በየወረዳዎቻችሁ፣ በየክፍለ ከተሞቻችሁ፣ በየቀጠናችሁ ያላችሁበትን ስራ ንግድ የምትነግዱበትን እዛው እየነገዳችሁ ገቢ ምንጫችሁን አግኝታችሁ ግማሹ በየቢሮቻችሁ የምትሰሩበትን የሶሻል ሚዲያም ቢሆን በአደረጃጀት ውስጥ እንድትሰሩ የአርት ስራን በሁሉም በተለያየ ስራዎች እናሰራቸዋለን። መሰልጠኛም እንዲሁም የትምህርት እድል ከሁሉም ትምህርት ቤቶች ጋር ከሁሉም ካምፓሶች ጋርም ስኮላርሺፕ በመነጋገር ወደ ትምህርት ያልተማረ እንዲማር የተማረ ደግሞ እንዲሰራ የስራ እድል እንዲፈጥር ንግድ እንዲጀምሩ የሹመትም አመራርነት የአመራር ክህሎትንም በደንብ አድርገን ፕሮጀክት ማኔጅመንትን እናሰለጥናቸዋለን። በደንብ አድርጋችሁ መሰልጠን ትችላላችሁ። ብዙ መፍትሄዎች እያሉ የግለሰቦች መንስኤ ውስጥ ገብታችሁ ለግለሰብ መጠቀማ እንዳትሆኑ ሁል ጊዜ ብልጣብልጦች መጠቀማ ነው የሚያደርጉንና ጥንቃቄ እንድታደርጉ ልል ፈልጋለሁ። በተረፈ ግን ለሚ የመንግስት ስራ ውስጥ የአዲስ አበባ ልጆች የሉም ይላሉ። ነገር ግን አንተ የአዲስ አበባ ልጅ ነው፣ የመንግስት መስሪያ ቤት ነው የምትሰራው አይደል? ትክክል። የመንግስት መስሪያ ቤት ውስጥ የሚሰሩት ብዙ የአዲስ አበባ ልጆች አሉ። እንዲሁም ደግሞ ዜሮ ነው ልንባልም አንችልም። ከመንግስት መስሪያ ቤት ውስጥ ድሮ ቢሆን ነው እንጂ አሁን ላይ ዜሮ ነው ማለት አንችልም። ድሮም ቢሆን የኛ የአንዳንዶች ቀድሞ ብልጥ የሆኑት ሌሎቹን አሞኝቶ እንደዚህ ሾልኮ የሚያልፉት እንጂ ችግር አልነበረም። ይሄ ማሳደዱ ሰዶ ማሳደዱ የኔን ትንሽ ቪዲዮ ቆርጧት አይታት ከሆነ በቀደም ተው ብዬ ያልኩትን ወስዶ ዘፈን እስኪ ይሄ ቪዲዮ እንደዚህ አይነት ቪዲዮ እንደዚህ አይነት ዘፈን እንደዚህ አይነት መሪያችሁ ነኝ፣ የአዲስ አበባ ከተማ ልጆች ተጠሪ ዋና ነኝ፣ የአዲስ አበባ ከንቲባ ነኝ የሚል ሰው እንደዚህ አይነት ቪዲዮ ይሰራል ብለን እንጠብቃለን። እቺ ቪዲዮ እስኪ የሰራብንን እስኪ እናሳየው። እስኪ ይመልከቱ። ቆይ አብርሃም እየተጫወትክ ያለውን ቁማርህን በልክ አድርግ። And my glasses on, but most of y'all don't get the picture unless the flash is on. Satisfied with nothing, you don't know the half of it. Young money, cash money. ተመልከት። ምንድን ነው ሬፓፓር እጅግ በጣም ያዛዝናል። እና እንደዚህ አይነት ሬፓፓር በቃ የለም እኮ እንደዚህ አይነት ነገር እና ትንሽ አንዳንድ ጊዜ አሽሽ ነፍቶ ጫጥቅሞ አሽሽ ነፍቶ በምርቃና የምናደርገው ድርጊት ጥሩ አይደለምና እባክህን አሁንም እኔ የምለው እባክህን ወንድሜ ተረጋጋ፣ ተው፣ ግድ የለህም የባንዲራ ስር ቁማርተኛ አትሁንብንና በነገራችን ላይ እሱ የሚጠቀማቸው ባንዲራዎችን ተመልከት እስኪ። ኢትዮጵያ ባንዲራ የሚለው የኢትዮጵያ ነባሪቷ ኢትዮጵያ ትታደሳለች የሚለውም የዚህ የኢትዮጵያ ስሙን ተንትነዋል። የፋኖ ባንዲራንም ይጠቀማል። ይሄ ሰውዬ የፋኖ ባንዲራን ይጠቀማል። የሁሉንም ነው የሚጠቀመው። እስኪ ተመልከት። እነኚህ ሁሉም እንግዲህ ይሄ ሁሉ በቪዲዮ መልክ የሚዘዋወሩት የሱን የሚመለከቱ ናቸውና እንዴት መንግስትን መሸወድ ይቻላል ተብሎ ነው እንዴ? የፊደል ውጤት የተመራመረ ዓለምን የፈተነ መንግስትን በዚህ መሸወድ አይቻልም። እኛ ከዚህ ጋር ተያይዞ መንግስታዊ ተቋማቶችን ሁሉ ክብር አለን፣ እናከብራቸዋለን። የኢትዮጵያ መንግስቶች፣ የኢትዮጵያ መሪዎቻችን እንዲሁም ገዢ መደቡንም እናከብረዋለን።
የኦሮሚያ መንግስትን፣ የአዲስ አበባ ከተማ መስተዳደርን፣ የፌዴራል መንግስትን ብቻ ሳይሆን የሁሉም ክልሎችን የ12ቱም ክልሎችንም ተወላጆችን የአዲስ አበባ የአደው ገነት የምስኪኗ የአዲስ አበባ ልጆችን ሁሉ የአዲስ አበባ ልጆቹም ሁሉ ወንድ ሴቱንም እናከብራቸዋለን፣ እንወዳቸዋለን፣ አብረናቸው ናለን። የአዲስ አበባ ወጣት ማህበር እና አዲስ አበባ ወጣትና ስፖርት ከኛ ጋር መስራት ካለብህ አብረን ተጋግዘን እስከ ታች ድረስ እንውረድ። በአዲስ አበባ ወጣት ማህበር ውስጥ ያሉት አውቃለሁ፣ ሲቪክ ሶሳይቲ ናቸው። እናንተ በስራ ላይ ማደራጀት ምናምን አይደለም፣ ከፖለቲካም ነፃ ነው። ስለዚህ ነፃ ማህበር እስከሆናችሁ ድረስ ከኛ ጋር የአብሮ መስራትን ተፈራርመን የአዲስ አበባ ወጣትን ታች መሬት ላይ ያሉት ጭምር በጋራ ተገናኝተን የምንወያይና የምናደራጅ ይሆናል። አሁን እዚህ ጋር አቶ ሰኝ ትልቁ ችግር የአብርሃም በጣም አላዋቂነት ነው ብዬ ነው የምወስደው። ምን መሰለህ፣ ስራ እድል ሊፈጥር አይደለም፣ የከተማው ልጅ ተጠቃሚ ሊያደርግ አይደለም። ልብ ብሎ የከተማው ልጅ እንዲሰማ የምፈልገው በትራንስፖርት ዘርፍ በራይድ ባልኩ ላይ ለአሜሪካ መንግስት ይሰልላሉ ይላል ቪዲዮ ላይ መከታተል እንችላለን። እና የትኛው የከተማ ልጅ ነው ለባዕድ? ይሄ እኮ ባንዳነት ነው። ለባዕድ ሀገር የሚሰልል ከሆነ ለምንድን ነው እስከዛሬ ዝም የተባሉት? አየህ፣ አሁን ላይፌ እኖራለሁ ህይወቴን ቀይራለሁ ብሎ ራይድን የሚሰራን ወጣት ለአሜሪካ ትሰልላላችሁ መረጃው አለኝ ብሎ ቪዲዮ ላይ አለ። ኬት አመጣው? እነማን ናቸው? ይህን ነገር ወጣቱ ሊነቃ ይገባል። እንደውም እንቅፋት እየሆነባቸው እኮ የሚሰሩትን ልጆች እንዲጠራጠር የማይሆን ስም ለጥፎባቸው እንዲጠራጠሩ እያለ እንዲህ አይነቱን ነገር ለአሜሪካን ትሰልላላችሁ ነው። በአንድ በኩል ለራይድ ሹፌሮች ግብርን በቁርጥ እንድትከፍሉ አደርጋለሁ ይላል። መልሶ ደግሞ ለአሜሪካን መንግስት ትሰልላላችሁ ባንዳዎች ናቸው ይላል። ሁለት የተጠረሰ ሀሳብ። ይሄ ማለት እኮ የአዲስ አበባ ወጣት ዲሞ ለማስደረግ ዲሞሽን አድርጎ ለመብላት የሚያደርግ ነው። ተመልከት። ስለዚህ የሚጠቅመውን እርግጥ ወጣቱ ያውቃል። በእውነት እኔ አሁን የእናንተ ማህበር ጋር ጨፌ ሁለገብ የወጣቶች ህብረት ስራ ማህበር ላይ ገብቶ ፓርቲሲፔት ቢያደርግ ራሱንም ቤተሰብንም ሀገርን የሚጠቅምበት ሂደት ነው ያለው። የእነ አብርሃም ግን አሁን እሱ እዚህ ጋር በዚህ ደረጃ ጫና ፈጥሬባቸው ኮሚኒኬት ሊያደርጉ ተገናኙ ይላል። ምክንያቱም አንድ ሰው ላይ ቪዲዮ ስሰራበት ኦኬ ዚስ ማች ተጽዕኖ ፈጥሬበታለሁ ይላል። አይደለም ግን ባለማወቅ እዛ ሲሰሙት ነበርን። እኛ የቀሩም ልጆች አሉ፣ እየወጡ ያሉ ልጆችም አሉ። ስለዚህ ይሄን ኢጎ ይዞ ይሄን የተጣረሰ ሁለት ሀሳብ ይዞ የትም እንደማይሄድ እኔ 100% እርግጠኛ ነኝ። እኛ የሄድንባቸው የመንግስት መዋቅሮችም አሉ የነገርናቸው። ስማችሁ እየጠለሸ በምን አግባብ ነው ከእንዲህ አይነት ሰው ጋር እዚህ ከተማ ላይ እንትን የሚባለው? ክብርት ከንቲባን ከወደድክ መዋቅሯን መውደድ አለብህ። እሷ የሾመችውን ኃላፊ ማክበር አለብህ። ሌብነት ካለ መታገል የአንድ ዜጋ ግዴታ ነው። ግን የኮሚኒኬሽን ቢሮ ኃላፊዋ ምን አይነት ሌብነት ሰርተው ነው በዚህ ደረጃ ኤሊ ብሎ ነው? ዘንድሮ እንደውም በምርጥ ታታሪነት ተሸልማለች። መኪና አንደኛ ወጣ ከተቋማቶች። እህታችንን ማድነቅ ማበረታታት ሲገባ እማዩን ስም ለጥፈ ኤሊ ቀርፋፋ ትላታለህ። ከምን የመጣ ነው ይሄ? እኔ ሄጃለሁ ከንቲባ ቢሮም ነግሬያለሁ፣ ለነሱ ለዶክተር ለገሰ ቱሉም ሄጄ ተናግሬያለሁ። ስለዚህ እንዲህ አይነቱን ግለሰብ መቆንጠጥ አለበት። ወጣቱ እንዲህ አይነት ሰው መሬ ነው ብሎ አይደለም አብሮት እንኳን ሻይ ቡና መባባሉ ፌር አይደለም። ስለዚህ ሁሉም ሰው ነቅቶ የሚያዋጣውን ነገር ተጠቅሞ ይሄ የሚሄድበትን እንትን አቁሞ መንግስት እንዲደግፍ ከመንግስት ጋር ቢሰራ ወጣቱን ይጠቀማል፣ ሀገርም እንደ ሀገር ትጠቀማለች የሚል ሀሳብ ነው ያለኝ። አሁን በቴሌግራማችሁ ውስጥ የሚመላለሱት እና በቲክቶክ ላይ የሚመላለሱት እንትኖቻችሁ አንድ አይደለም። እንደገና ደግሞ የንጉሥ ዘርንን የሚል ነገሮች አሉት። የሆኑ ቦታች ላይ የንጉሥ ዘርንን ነባሪቷን ኢትዮጵያን እንመልሳታለን ይላል። እንደገና ደግሞ ምንድነው የሚለው ብሎክም እናደርጋለን፣ እንደገና ደግሞ አክታክ እናደርጋለን ይላል። ያሉበት ቦታ ላይ ደርሰን አክታክ እናደርጋለን ብሎ ነው የሚፎክረው። ሁሉም ወጣት ላይ ነው እንደዚህ አይነት ፎክራ የሚፎክረው እና ይሄ ማሸማቀቅ ነው። ማሸማቀቅ ሲባል ለዛው ለዘብተኛ ማሸማቀቅ አይደለም። አሁን እኔ ከሚገርም ነገር እኚህን ሰው
የኦሮሚያ የሸገር ሲቲ ፖሊስ ኮሚሽነር ደረጀ እጅግ በጣም ትሁት መልካም ሰው፣ ቅን ሰው፣ አንተም ስትሄድ የሚቀበልክ ነው፣ እኔም ሲሄድ የሚቀበለኝ ነው። ከሚገርም ነገር ሸገር ሲቲ ፖሊስ ኮሚሽን ሲገነባ እኛም ቢሮ ሄደን ነበር። ሄደን የፖሊስ እንትኑን ሁለት ክፍል ብሎኬት እንዲገነባ ብለን እኛ የደገፍንበት ሁኔታ አለ። የበኩላችን ኮንትሪቢዩት ያደረግንበት ሁኔታ አለ እና አሁን ከሱ ጋር ፎቶ ተነስቶ በሱ ፎቶ መነገዱ በጣም የሚገርም ነው። የመንግስት አመራር አካላቶች እንደዚህ አይነት ሰዎች ሲመጡ ካሜራችሁን፣ ስልኮቻችሁን ውጭ እንዲያስቀምጡ ጥንቃቄ ብታደርጉ መልካም ነው። ምክንያቱም ብቻ አይደለም፣ በነገራችን ላይ አንድ የመንግስት አካል በሚጠቃበት ጊዜ እኛም ጭምር ችግር ውስጥ እንደምንገባ ነው የሚያሳስባቸው። ምክንያቱም ዞሮ ዞሮ የእናንተ መጎዳት የእኛ መጎዳት ነው። እነኚህ ግን ለሆድ አዳሪዎች ወይም የራሳችሁን የግላችሁን እውቅና ፈለጋ የሚዞሩት የሚሽከረከሩት መልካም አይደለም። ይህንን እንዲህ አይነት አደረጃጀቶችን መንግስት ኃይል ሊለው ይገባል። አንተም እንዳልክ እንግዲህ ውድ ተመልካቾቻችን ወይም አድማጮቻችን በሙሉ የጨፌ ሚዲያ ፕሮግራሙ ዛሬ አንድ ብሎ በአዲስ መልክ የጀመረውን ፕሮግራም በሚቀጥለው ከሌላ እንግዳ ጋር ይዤ እስኪቀርብ ድረስ ለዛሬው ይህን ይመስል ነበርና እስከሚቀጥለው እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ይሁንላችሁ። አመሰግናለሁ።